እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። በሐሳብ ልዩነቴ ላይ ያስሩኝ ሲሉ ጥዬ ወጣሁ። እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም። እስካሁን 4 ክፍለ ጦር ያለው ሰራዊት አደራጅተናል። 3-4 ግንባሮች አሉን። እኔ ዓለም አቀፍ ጀነራል እንጂ ሚሊሻ አይደለሁም። የወጣሁትም ለዛ ነው ሲሉ የሸፈቱት ጀነራል ለመጀመሪያ ጊዜ ተናግረዋል። የእውቋና በብዙ ዓለም አቀፍ ስፖርታዊ መድረኮች የሀገሯን ስም ያስጠራቸው የአትሌት ገለቴ ቡርቃ ጉዳይ አሁንም በስፋት ማነጋገሩን እንደቀጠለ ነው። ከዚሁ ጋር በተያያዘም በዛሬው ዕለት ስለ ገለቴ አሞኛል ስትል መሰረት ደፋር በኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ላይ በስሜት ተውጣ ተናግራለች። በናይጄሪያ የሚገኘውን የኢትዮጵያ ኤምባሲ ከ10 ዓመታት በላይ የመሬት ኪራይ ክፍያ ካልከፈሉ ሀገራት ኤምባሲዎች ዝርዝር ውስጥ መካተቱ ተሰምቷል። ኤምባሲ የመዘጋት አደጋ ውስጥ እንደሚገኝ ተዘግቧል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በዛሬው ዕለት የትግራይን ጦርነት በተመለከተ ባጋሩት መልእክት ጠቅላይ ሚኒስትር አብይ አህመድ አማራጭ አልነበራቸውም፣ ተገደው ነው ጦርነት ውስጥ የገቡት ብለዋል። በቅርቡ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ መግባት የለባቸውም በማለት ሙሉ እገዳ ከጣሉባቸው የሀገራት ዜጎች መካከል ኤርትራውያን ተጠቃሽ ሲሆኑ ዛሬ በወጣ ሌላ መረጃ ደግሞ ሌላ አፍሪካዊ ሀገርም ተመሳሳይ እርምጃዋን በኤርትራውያኑ ላይ መውሰዷን አሳውቃለች። በዛሬው ዕለት ሰኔ 3 2017 ዓ.ም ለሕዝብ ተወካዮች ምክር ቤት በቀረበው የበጀት ሰነድ የፌዴራል መንግስት ለ2018 በጀት ዓመት 1.93 ትሪሊዮን ብር መመደቡ ተሰምቷል። ለካፒታል ወጪ ከአጠቃላይ ፌዴራል መንግስት በጀት ድርሻ አንጻር የሚመደበው ገንዘብ ከ2014 ዓ.ም ጀምሮ ባሉት ተከታታይ 5 ዓመታት ውስጥ በ11 በመቶ መቀነሱን ቢቢሲ በዛሬው ዕለት አስነብቧል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሸፈቱት ጀነራል ቃል ሰጡ። 4 ግንባርና 4 ክፍለ ጦር አዘጋጅተናል። ጀነራሉ የሸፈተው ጦር ከፍተኛ አመራር ከሆኑት መካከል አንዱ የሆኑት ጀነራል ለመጀመሪያ ጊዜ ስለ ጦሩ ተናግረዋል። ጦሩን ይዞ ለምን መሸፈት እንዳስፈለገም በዚሁ ለመጀመሪያ ጊዜ በሰጡት ይፋዊ ቃለ ምልልስ አስታውቀዋል። ጀነራሉ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም በቅጽል ስማቸው ወዲ አንጥሩ በመባል ይታወቃሉ። ትውልዳቸው በትግራይ ክልል ማዕከላዊ ዞን ነው። ረዘም ያለ ወታደራዊ ልምድ ያላቸው ሰው ናቸው። በ1974 ዓ.ም ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል እንደተቀላቀሉ መረጃዎች ያመለክታሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጀነራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት ተሰናብቶ እንደነበርም ይኸው የቢቢሲ ዘገባ ያመለክታል። የትግራይ ጦርነት ከመፈንዳቱ በፊትም ጀነራሉ በትግራይ ጦር ውስጥ ወታደራዊ አመራር ሆነው ተሰልፈዋል። የትግራይ ሰራዊት እየተባለ በሚጠራው ውስጥም አርሚ 50 የተባለውን ልዩ ኮማንዶ ኃይል እንደገነቡም ቢቢሲ አክሏል። ይህ ሰፋ ያለ ወታደራዊ ልምድ ያላቸው ጀነራል ግን ጥር 15 ቀን 2017 ዓ.ም ጀምሮ ከቀሪዎቹ የትግራይ ሰራዊት ከሚባሉት የቀድሞ ተዋጊዎችና አመራሮች ተለይተው ሌላ አዲስ ሰራዊት በማደራጀት ላይ ናቸው። በአሁኑ ወቅትም በአፋር ያለው የታጣቂ ቡድን አመራሮች መካከል አንዱ ናቸው። የህወሓትን ለሁለት መከፈል ተከትሎ ከቀድሞው የህወሓት ተዋጊዎች መካከል አብዛኞቹ ከፍተኛ ወታደራዊ አመራሮች ጉባኤ ካደረገው የነ ዶክተር ደብረጽዮን ቡድን ጎን ነን የሚል አቋም ሲይዙ ይህ እንዴት ይሆናል በማለት ስብሰባውን ረግጠው ከወጡት ወታደራዊ አመራሮች መካከል አንደኛ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ከቢቢሲ ጋር በነበራቸው ቆይታ በርከት ያሉ ጉዳዮችን አንስተዋል። በወታደራዊ አመራሮቹ መካከል ልዩነቱ የተፈጠረው ከወራት በፊት ጥር 15 ቀን 2017 ዓ.ም እንደነበርም ጀነራሉ ተናግረዋል። ልዩነቶቹን ተከትሎም እሳቸው ስብሰባውን ረግጠው በመውጣታቸው በቁጥጥር ስር እንዲውሉ ለማድረግም እንቅስቃሴዎች እንደነበሩም አመላክተዋል። ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ ራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ በዚሁ ከቢቢሲ ጋር በነበራቸው ቆይታም ጦራቸው እየተንቀሳቀሰ ያለው በትግራይ አዋሳኝ በሆነ የአፋር ክልል ብቻ ሳይሆን በትግራይም ጭምር መሆኑን አስታውቀዋል። ከፓርቲው ወይም ከህወሓት ነፃ የሆነ ኃይል ለመፍጠር ነፃ መሬት ወዳሉት አካባቢ ከነሰራዊታቸው ማምራታቸውን የተናገሩት ጀነራል ገብረ እግዚአብሔር በየነ እኛ እያደረግነው ያለው እንቅስቃሴ ከፓርቲ ነፃ የሆነ ኃይልን ለመፍጠር ነው። ጀነራሉ በዚሁ ቃለ ምልልሳቸውም እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም ሲሉም ተናግረዋል። የትግራይ ህዝብ በነፃነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ሲሉም ነው ያስታወቁት። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችን መቃወማቸውን ገልጸዋል።
መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም በማለት መብታችን ነበር ካሉ በኋላ ላይ ግን እግዱ ተከተለ ሲሉም በዚሁ ከቢቢሲ ጋር በነበራቸው ቆይታ አስታውቀዋል። ጀነራል ገብረ እግዚአብሔር በዚሁ ቃለ ምልልሳቸው እኔ የህወሓት ደጋፊ አይደለሁም፣ ማለትም በሌላ አነጋገር ህወሓት ራሱን ይቻል እኔ አልሸከመውም ማለት ነው። እኔ ብቻ ሳልሆን ሰራዊቱም ጭምር ህወሓትን መሸከም የለበትም ማለት ነው ካሉ አክለውም ራሱን ችሎ ወደ ህዝብ ይግባና ይወዳደር፣ ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው፣ እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ሲሉም ነው በዚሁ ቃለ ምልልሳቸው ያስታወቁት። ቢቢሲ በዚሁ ከጀነራሉ ጋር በነበረው ቆይታም አንድ ወሳኝ ጥያቄ ያነሳላቸው መሆኑን አስታውቋል። ጥያቄውም ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ የሚል ነበር። ለዚሁ ወሳኝ ጥያቄ ጀነራሉ በሰጡት ምላሽም እኔ ኢንተርናሽናል ጀነራል ነኝ፣ በዚህ ወታደራዊ ልምዴና አቅሜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው በማለት ራሳቸው መርጠው የእሱን ጎራ የተቀላቀሉት ወታደራዊ አመራሮች የሚቆጠሩት የእርሱ ሚሊሻ እንደሆኑ ነው። እኔ ደግሞ ሚሊሻነትን አልቀበልም ሲሉም ነው የተናገሩት። ህወሓት ያለውን ካላደረክ ከትግራይ ጭምር ተጠራርገህ ትጠፋለህ፣ መኖር አትችልም ያሉት ጀነራል ገብረ እግዚአብሔር በየነ በጊዜው ልዩነቶች በተፈጠሩበት ወቅትም ለዚሁ ጉዳይ መፍትሄ ለማፈላለግ ብዙ ጥረቶች ተደርጎ የነበረ መሆኑንም በዚሁ ቃለ ምልልሳቸው አመላክተዋል። ጀነራሉ በዚሁ ማብራሪያቸውም ልዩነቶችን ለመፍታት በጽሁፍ ሞክረናል ካሉ አክለውም ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎች ማባረር ትክክል አይደለም ማለት ያስቀጣል እንዴ? ሲሉም ጠይቀዋል። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸውም ቢያሉ የመጨረሻ ላይ ያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ እንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና አለመወሰኑንና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉ ነው ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል፣ ጊዜ ወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል፣ ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን ሲሉም የሰራዊቱን አወጣጥና ያለበትን ሁኔታ በተመለከተም ማብራሪያቸውን ሰጥተውበታል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጀነራሉ ወደ አፋር ወርደን እንድንደራጅ ያደረገ ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም። ተቸግረናል፣ እዚህ አካባቢ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው። እነሱም ተሰባሰቡ አሉ። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለ ነው፣ ፈቃድ መጠየቅም የለብንም ሲሉም ነው የተናገሩት። 4 ግንባር እንዳላቸው የሚጠቅሱት ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ሲሉም ተናግረዋል። ጀነራሉ በዚሁ ቃለ ምልልሳቸውም ከፌዴራል መንግስት ጋር ግንኙነት አላቸው የሚል ጥያቄም ቀርቦላቸው ነበር። ምላሻቸው መንግስት እንዳለን ያውቃል፣ ግን ደግሞ የሚሰጠን ምንም አይነት ድጋፍ የለም ሲሉም ሐሳባቸውን ቋጭተዋል። ስለ ገለቴ አሞኛል። አትሌት መሰረት ደፋር ንብረቴን ተነጠቅኩ፣ ጎዳና ላይ ልወጣ ነው፣ የኔን ጉዳይ ጠቅላይ ሚኒስትር ይመልከቱልኝ በማለት ሰሞኑን ወደ ሚዲያ ወጣቸው አትሌት ገለቴ ቡርቃ ጋር በተያያዘ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት መግለጫ ሰጥቷል። ከባለቤቷ ጋር በተፈጠረ አለመግባባትና ፍቺ መኪናዎቿን፣ ቦታዎቿንና ንብረቷን እንዳጣች የገለጸችው አትሌት ገለቴ በአሁኑ ሰዓት ችግር ላይ መሆኗን ያመለከተች ሲሆን ፌዴሬሽኑም በዛሬው ዕለት በሰጠው መግለጫ ከጎኗ የሚቆም መሆኑን አስታውቋል። የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህን አትሌት ገለቴ የገጠማት ችግርን ለመፍታትና እልባት እንዲያገኝ በሁሉም ጉዳይ እንደሚሰራ አስታውቋል። በሴት አትሌቶች ላይ የሚስተዋለው ጥቃት ቀላል የሚባል እንዳልሆነና አትሌቷ ወደ ሚዲያ ወጥታ የገጠማትን ችግር ተናገረች እንጂ ለሀገራቸው ብዙ ዋጋ ከፍለው ብዙ ችግር ውስጥ ያሉ አትሌቶች እንዳሉም አትሌት ስለሺ ተናግሯል። የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር ከአትሌት ገለቴ ቡርቃ ጋር በተያያዘ መግለጫ በሰጠችበት ወቅት በስሜት ተውጣ በሐዘን የተናገረችበት ሁኔታም ታይቷል። አትሌት መሰረት ገለቴ ከመጀመሪያው አንስቶ የገጠማት ችግር ሰፊ መሆኑን በማንሳት ለሀገሯ ስምና ዝና የከፈለችው መስዋዕትነት ትልቅ በመሆኑ ለአትሌቷ ትክክለኛውን ፍትህ እንዲሰጣት ጠይቃለች። እኔ በጣም አሞኛል፣ ስሜታዊ ላለመሆንም እሞክራለሁ ያለችው አትሌት መሰረት ገለቴ ቡርቃ እንደ አትሌት ከኔ ዘግይታም ብትመጣ በዓለም ሻምፒዮና በኦሎምፒክና በክሮስ ካንትሪ አብረን ነበርን። እሷም ከኛ ባልተናነሰ ሀገሯና አህጉሯን በመወከል በትልልቅ ስፖርታዊ ውድድር መድረኮች የተወዳደረችና በሀገር ውስጥም ከሀገር ውጭም ሽልማቶችን የተቀዳጀች ጀግና አትሌት ናት። በዚህም ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀው የማይችል እውነታ ነው ካለች በኋላ አክላም ገለቴ ሰሞኑን በተለያዩ ሚዲያዎች ላይ በነበራት ቆይታ ግማሹን እንኳን ተናግራለች ማለት አልችልም።
እንደ ቅርብ ሰውም ከመጀመሪያ ጀምሮ የገለቴን ታሪክ አውቀዋለሁ። እኔ ዛሬ የሚያመኝ ነገር የገለቴ ሀብት ንብረቷን ማጣቱ አይደለም ስትልም እንባ በተናነቀው ስሜት ጋዜጣዊ መግለጫውን ሰጥታለች። ገለቴ ከኛ 2 ወይም 3 ዓመት ታናሽ ብትሆን ነው ያለችው አትሌት መሰረት እኔ ዛሬ 3 ልጆች አሉኝ። ሴት ልጅ የመሮጫና የመውለጃ ጊዜ አላት። ገለቴ ያን ሁሉ ዓመት ሩጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ህመም ነው። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ ጓደኛ እንኳን ይዛ ልጅ ለመውለድ ጊዜ ያጣችበት ጊዜ ነው። ከ2010 በኋላ ልጅ የመውለድ ፕሮግራምም ነበራት። እኔ የሚያሳዝነኝ ቢያንስ አንድ ፍሬ እንኳን ሳይኖራት መቅረቷ ነው ስትልም ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ ዓመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። የኢትዮጵያ ኤምባሲ የመዘጋት ስጋት። በናይጄሪያ የሚገኘውን የኢትዮጵያ ኤምባሲ ከ10 ዓመታት በላይ መሬት ክፍያ ካልከፈሉ ሀገራት ኤምባሲዎች ዝርዝር ውስጥ መካተቱ ተሰምቷል። ኤምባሲው የመዘጋት አደጋ ውስጥ እንደሚገኝ ተዘግቧል። የኢትዮጵያ ኤምባሲን ጨምሮ 34 ኤምባሲዎች ያለባቸውን የመሬት ኪራይ ክፍያ ባለመክፈላቸው የመዘጋት አደጋ ተጋርጦባቸዋል ሲል የናይጄሪያው ፐንች ዘግቧል። ኤምባሲዎቹ ባለፉት 11 ዓመታት የመሬት ክፍያውን አልከፈሉም የተባለ ሲሆን አጠቃላይ ክፍያቸው በድምሩ ከ3 ሚሊዮን የናይጄሪያ ናይራ በላይ ነው ተብሏል። ከ2 ሳምንት በፊት ከ10 እስከ 43 ዓመት ለሚሆን ጊዜ ክፍያቸው ባለመከፈሉ የተነሳ 4794 ንብረቶች ባለቤትነታቸው ወደ መንግስት እንዲመለስ ተወስኖ የነበረ ሲሆን የሀገሪቱ ፕሬዝዳንት ቦላ ቲኑቡ ኤምባሲዎች ያለባቸውን ክፍያ እንዲከፍሉ የ14 ቀን የእፎይታ ጊዜ ቢሰጡም የእፎይታ ጊዜው በትናንትናው ዕለት ተጠናቋል። ከኤምባሲዎቹ መካከል የኢትዮጵያ፣ የሩሲያ፣ የቱርኪ፣ የጀርመን፣ የደቡብ ኮሪያ፣ የግብፅ፣ የሱዳን፣ የሳውዲ አረቢያና የስዊዘርላንድ ኤምባሲዎች ይገኙበታል። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ያልተከፈለ 5950 የናይጄሪያ ናይራ አለበት ሲባል ትልቅ ክፍያ ያለበት የኢንዶኔዥያ የመከላከያ አታሼ ሲሆን አጠቃላይ ክፍያው 1.7 ሚሊዮን የናይጄሪያ ናይራን ተሻግሯል። በጉዳዩ ላይ ምላሽ የሰጠችው ሩሲያ ምንም ክፍያ እንደሌለባትና ክፍያውን መፈጸሟን የሚያሳይ ማረጋገጫ እንዳላት አሳውቃለች። በተመሳሳይ ቱርክና ጀርመን በዝርዝሩ የተካተቱት በስህተት መሆኑን ገልጸው ነገሩን ለማጥራት እንደሚሰሩ አስታውቀዋል። የናይጄሪያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንደሚሞክርና ውይይቶችን እንዲያደርግም ምክረ ሀሳብ ቀርቦለታል። በናይጄሪያ አቡጃ የሚገኘው የኢትዮጵያ ኤምባሲ ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ ምላሽ አልሰጠም። ኤርትራውያን እንዳይገቡ ታገዱ። ኡጋንዳ ከዚህ በኋላ አንድም ኤርትራዊ ስደተኛን አልቀበልም ድርሽ እንዳትሉብኝ ስትል አስታወቀች። ከተወሰኑ ዓመታት ወዲህ ኡጋንዳ የበርካታ ኤርትራውያን ስደተኞች መዳረሻ አፍሪካዊት ሀገር ስትሆን ይሁንና አፍሪካ ኢንተለጀንስ ባስነበበው መረጃ መሰረት ኤርትራውያን ኡጋንዳ መግባት የለባቸውም ወደሚለው የውሳኔ ድምዳሜ ላይ የኡጋንዳ ባለስልጣናት እንዲደርሱ ያደረጓቸው ሁኔታዎች ተፈጥረዋል። መረጃውን ይፋ ያደረገው አፍሪካን ኢንተለጀንስ እንዳስነበበው ከሆነ ኤርትራውያኑ ስደተኞች ከገቡ በኋላ በህገወጥ የሰዎች ዝውውር፣ በመኒ ላውንደሪንግ ወይም ህገወጥ ገንዘብን ወደ ህጋዊ ገንዘብ ስርዓት ውስጥ በማስገባት ወንጀሎች በስፋት እየተሳተፉ ነው። በዚህም መሮኛል ያለው የኡጋንዳ መንግስት በመጨረሻም ኤርትራውያን ስደተኞች ኡጋንዳ ብለው እንዳይመጡ በሚል ጥብቅ ውሳኔውን ያሳለፈ መሆኑን አፍሪካን ኢንተለጀንስ በዚሁ ዘገባው አመልክቷል። ኤርትራውያን ዜጎች ወደ አሜሪካ መግባት የለባቸውም በሚል በቅርቡ በትራምፕ የጉዞ እገዳ ከተጣለባቸው መካከልም የሚጠቀሱ ናቸው። ጠቅላዩ በጦርነቱ ተገደዋል። ሙስጠፌ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣትን ተከትሎ በከፍተኛ ኃላፊነት መንግስትን ከተቀላቀሉ ሰዎች መካከል አንዱ የሆኑት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በዛሬው ዕለት የትግራዩን ጦርነት በተመለከተ ባጋሩት መልእክት ጠቅላይ ሚኒስትር አብይ አህመድ አማራጭ አልነበራቸውም፣ ተገደውን ወደ ጦርነት ውስጥ የገቡት ብለዋል። እንደ ዶግማ የማይለወጥ የፖለቲካ ርዕዮተ ዓለም ከያዙ ሰዎች ጋር መከራከር ትርጉም አልባ ነው ሲሉ መልእክታቸውን የጀመሩት ፕሬዝዳንቱ ግን የትግራዩን ጦርነት በተመለከተ እውነትን ሙሉ ለሙሉ ለማጽዳት የሚደረገው ጥረት ላይ ያለ ፍራቻ ሐቁን ተናግረን እውነቱን ማመልከት ይኖርብናል ብለዋል። የትግራይ ጦርነት የጠቅላይ ሚኒስትር አብይ አህመድ የምርጫ ጦርነት አልነበረም ያሉት ሙስጠፌ ጦርነቱ አዲሱ የለውጥ አስተዳደር ላይ የተከፈተው ዘመቻ አካል ነው ሲሉ አመልክተዋል። ለ27 ዓመታት ያህል የኢትዮጵያን ብሔር ብሔረሰቦች በሙሉ ሲያሰቃዩና ከፋፍለው ሲያናቁር የቆዩት ኃይሎች የጀመሩትን ሀገሪቱን የመበታተን እቅዳቸውን እንዲያጠናቅቁ አንድ ኃላፊነት የሚሰማቸው ብሔራዊ መሪ ቁጭ ብለው ማየት ነበረባቸው ወይ ሲሉ ፕሬዝዳንቱ ጠይቀዋል። ይህ የሚፈቀድላቸው ከተባለ በመጀመሪያ እነርሱን ከስልጣን የማንሳቱ ዓላማ ምን ነበር? ከምንም በላይ ሀገሪቷን ከነዚህ ኃይሎች መከላከል ኃላፊነትን በትክክል የመወጣት ጥያቄ ነበር። ጠቅላይ ሚኒስትሩን በአግባቡ ተወጥተውታል ሲሉ የሶማሌ ክልሉ ፕሬዝዳንት ሙስጠፌ መሐመድ ገልጸዋል። ለተፈጠረው ጉዳትስ ተጠያቂው ማን ነው? የጦርነቱ ሰለባ ማን ነው? ለውድመቱ ዋነኛ ተጠያቂ ማን ነው? በጦርነቱ ወቅት በአፋር፣ በደሴ፣ በኮምቦልቻ፣ በቆቦ እስከ ደብረ ብርሃን ድረስ ለደረሰው ዘግናኝ ወንጀል ውድመትና ዘረፋ ተጠያቂ ማን ነበር ሲሉ ሙስጠፌ ጥያቄዎችን አስከትለዋል።
ፕሬዝዳንቱ ይህች ሀገር በቅርብ ታሪኳ ውስጥ ለደረሰችበት እጅግ ዘግናኝ የሰብአዊ መብት ረገጣ ተጠያቂ ሆነው ሳለ የፍብረካ በደልና ሰለባንን ማለታቸው ሊቆም ይገባል ብለዋል። በሀገር ውስጥና ዓለም አቀፍ ያሉ ይህን እያስተጋቡ ያሉትም በቃ ሊባሉ ይገባል ሲሉ አክለዋል። ይህ በእንዲህ እንዳለ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በሰሜን ኢትዮጵያ ያሉ ኃይሎች ኦብነግ ጫካ እንዲገባ እያበረታቱ ነው ሲሉ ማመልከታቸው ይታወሳል። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉ በትላንትናው ዕለት በተሰራጨው ቃለ ምልልሳቸው ላይ ገልጸዋል። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። ርዕሰ መስተዳደሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን ብለዋል። በመጨረሻም አነጋጋሪው የ2 ትሪሊየን በጀት በዛሬው ዕለት ሰኔ 3 2017 ዓ.ም ለህዝብ ተወካዮች ምክር ቤት በቀረበው የበጀት ሰነድ የፌዴራል መንግስት ለ2018 በጀት ዓመት 1.93 ትሪሊየን ብር መመደቡ ተሰምቷል። ለካፒታል ወጪ ከአጠቃላይ ፌዴራል መንግስት በጀት ድርሻ አንጻር የሚመደበው ገንዘብ ከ2014 ዓ.ም ጀምሮ ባሉት ተከታታይ 5 ዓመታት ውስጥ በ11 በመቶ መቀነሱን ቢቢሲ በዛሬው ዕለት አስነብቧል። የካፒታል በጀት የፌዴራል መንግስት በጤና፣ በትምህርት፣ በመንገድና በሌሎች ዘርፎች የሚያከናውናቸውን የመሰረተ ልማት ዝርጋታዎች ወጪ ለመሸፈን የሚውል ነው። የፌዴራል መንግስት ለ2018 በጀት ዓመት ከመደበው 1.93 ትሪሊየን ብር አጠቃላይ ዓመታዊ በጀት ውስጥ በካፒታል ወጪ የተመደበው 415.2 ቢሊዮን ብር መሆኑን የተገለጸው። ይህ ከአጠቃላይ በጀቱ በመቶኛ 21.6 ድርሻ እንዳለው ተመላክቷል። ዛሬ ሰኔ 3 2017 ዓ.ም ለህዝብ ተወካዮች ምክር ቤት የቀረበው የበጀት ሰነድ ላይ ከአጠቃላይ በጀቱ ከፍተኛውን ድርሻ የሚይዘው ለመደበኛ ወጪዎች የተመደበው በጀት ሲሆን ከአጠቃላይ በጀቱ 61.4 በመቶ ይሸፍናል ተብሏል። ለክልሎች ድጋፍ የተመደበው ከመደበኛና ካፒታል ወጪዎች ቀጥሎ ሶስተኛውን ድርሻ ይዛል። ከአንድ ወር በኋላ ለሚጀምረው በጀት ዓመት ከተመደበው 1.93 ትሪሊየን ብር መካከል 416 ቢሊዮን ብር የበጀት ጉድለት ይታያል ሲል ዘገባው አመልክቷል። በገንዘብ ሚኒስቴር የተዘጋጀው የበጀት መግለጫ የ2018 በጀት የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ መሆኑን ጠቁሟል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።